እንደምን ውላችኋል የተከበራችሁ አድማጮቻችን። የኢትዮጵያውያን ኮኖ ኢትዮ ኤፍኤም 7.8 የቀን 8 ሰዓት የሙሉ ሰዓት ዜናዎችን አሁን ተሰማላችሁ። ከዜናዎቹ ጋር ሀና ሰይፉ ነኝ። ከሀገር ውስጥ ቀዳሚ ያደረግነው በበረራ ትኬት ላይ የሚጣለው የደህንነት አገልግሎት ክፍያ በምክር ቤቱ አባላት ዘንድ ጥያቄዎችን አስነስቷል። የኢፌድሪ የህዝብ ተወካዮች ምክር ቤት ትናንት ባካሄደው 15ኛ መደበኛ ስብሰባው ላይ የኢትዮጵያን የአቪዬሽን ሴኩሪቲ ይበልጥ ለማጠናከር የቀረበውን ረቂቅ አዋጅ መርምሮ ማጽድቋል። በአዲሱ የአቪዬሽን ደህንነት ማሻሻያ አዋጅ ውስጥ በተካተተውና ከእያንዳንዱ መንገደኛ የሚሰበሰበው የደህንነት አገልግሎት ክፍያ በምክር ቤቱ አባላት ዘንድ ሰፊ ውይይትም ተደርጎበታል። አንዳንድ የምክር ቤት አባላት ክፍያው በመንገደኞች ላይ ተጨማሪ የገንዘብ ጫና ሊፈጥር ይችላል የሚል ስጋታቸውን የገለጹ ሲሆን በተጨማሪም ደግሞ የሚሰበሰበው ገቢ በቀጥታ ለብሔራዊ መረጃና ደህንነት አገልግሎት ገቢ መደረጉ ከሀገሪቱ የፋይናንስ አስተዳደር ህግጋት ጋር ያለውን ተጣጣሚነት በተመለከተ ጥያቄ አንስተዋል። ለነዚህ ጥያቄዎች ምላሽ የሰጡት ዶክተር ፈቲህ ማዲ እንዲህ አይነቱ ክፍያ እንደ ደቡብ አፍሪካ፣ ታንዛኒያ፣ ካናዳ፣ እንግሊዝ ባሉ ሀገራት የተለመደ አሰራር መሆኑንም ገልጸዋል። ክፍያው የሚሰበሰበውም የአቪዬሽን ደህንነትን ለማዘመን የሚወጡ ከፍተኛ ወጪዎችን ለመሸፈን እንጂ በመንግስት መደበኛ በጀት ብቻ ዘርፉን ማዘመን አዳጋች በመሆኑ እንደሆነም አስገንዝበዋል። አርሶ አደርና የአርሶ አደር ልጆችን ጨምሮ ከ9000 በላይ ይዞታዎችን ህጋዊ የመብት ፈጠራ ተከናውኗል ተብሏል። የመሬት ልማትና አስተዳደር ቢሮ ከ20000 በላይ ካርታዎች መታተማቸውን የገለጸ ሲሆን ባለፉት 9 ወራት ቢሮው የአርሶ አደር መብት ፈጠራና የኮንዶሚኒየም ይዞታዎችን ጨምሮ ከ20000 በላይ ካርታዎች መታተማቸውን አስታውሷል። የመሬት ልማትና አስተዳደር ቢሮ ለ15378 ማህደራትም ምላሽ ሰጥቻለሁ ብሏል። በባለፉት 9 ወራት የመብት ፈጠራ ስራዎች በተመለከተ የአርሶ አደርና የአርሶ አደር ልጆችን ጨምሮ ለ9346 ይዞታዎች ህጋዊ የመብት ፈጠራ ተከናውኗል ሲል ገልጿል። በክርክር መዝገብ ውስጥ ነበሩ የተባሉ 59316 ለሚሆኑ ማህበራትም ምላሽ እንዲያገኙ ማድረጉን የመሬትና ልማት አስተዳደር ቢሮ ተናግሯል ስትል ቁም ነገር አየለ ዘግባለች። በዜጎች ላይ በደል በሚያደርሱና ህግ በማያከብሩ ከ200 በላይ ኤጀንሲዎች ላይ እርምጃ መወሰዱ ተገልጿል። የውጭ ሀገራት ስራ ስምሪት ሂደቱን የሚያከናውኑ ኤጀንሲዎች ግዴታቸውን በአግባቡ እንዲወጡ ለማድረግ በተደረገ ጥብቅ ክትትል ህግ ጥሰው በተገኙ ከ200 በላይ ኤጀንሲዎች ላይ የእግድ እርምጃ መወሰዱን የስራና ክህሎት ሚኒስቴር አስታውቋል። እርምጃው የተወሰደው በሰራተኞች ላይ በደል ካደረሱ፣ የደሞዝ ክፍያ ካዘገዩና ሰነዶችን ካጭበረበሩ ኤጀንሲዎች ላይ እንደሆነም ተጠቅሷል። አዲሱ የቴክኖሎጂ ስርዓት ማንኛውም ኤጀንሲ ያለበትን ቅሬታ ወይንም ደግሞ ያለ መግባባት በወቅቱ ካልፈታ ሲስተሙ በራሱ ኤጀንሲውን ብሎክ የሚያደርግበት አሰራርንም ዘርግቷል። ይህም ማለት ኤጀንሲው ተጨማሪ ሰራተኞችን መላክም ሆነ የስራ ውል ማሳደስ አይችልም ማለት ነው። በተለይም ደግሞ በውጭ ሀገር ችግር የደረሰባቸው ዜጎች ቅሬታቸውን ሲያቀርቡ ኤጀንሲው ችግሩን ፈቶ የዜጋውን ደህንነት ማረጋገጡ በሲስተሙ እስካልታየ ድረስ ስራውን መቀጠል እንደማይችልም ታውቋል። ይህም ኤጀንሲዎች ለዜጎች መብትና ደህንነት ከፍተኛ ትኩረት እንዲሰጡ የሚያስገድድ እንደሆነ ተገልጿል ስትል ሊዲያ ደሳለኝ ዘግባለች። በሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 54ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔን አሳልፏል። በ54ኛ መደበኛ የሚኒስትሮች ምክር ቤት ስብሰባ ውሳኔዎች ከተላለፉት መካከል ለሀገር በቀል የኢኮኖሚ ማሻሻያ እቅድ ማስፈጸሚያ የሚውል ከፈረንሳይ የልማት ኤጀንሲ የ80 ሚሊዮን ዩሮ ብድር ስምምነት መካከል አንዱ ሲሆን ሁለተኛው ደግሞ ለአነስተኛ የገጠር ገንዘብ አቅርቦት ማሻሻያ ፕሮግራም የሚውል ከአውሮፓ ኢንቨስትመንት ባንክ የ110 ሚሊዮን ዩሮ ብድር ስምምነትም ነው። ምክር ቤቱ ሁለቱንም የብድር ስምምነቶች ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ የብድር ስምምነት ማጽደቂያ ረቂቅ አዋጆች ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። በተጨማሪ ምክር ቤቱ ሌሎች ምክር ቤቱ እንዲመክርባቸው ከወሰናቸው ውሳኔዎች መካከል የኢትዮጵያ እሳትና ሌሎች ቅጽበታዊ አደጋዎች አገልግሎት ማቋቋሚያ ደንብ ሲሆን ሀገራዊ የእሳትና ሌሎች ቅጽበታዊ የአደጋ ስጋትና ክስተት ቁጥጥር ስርዓት ለመምራት እንዲችል ደንቡ ተዘጋጅቶ የቀረበውን ደንብ ምክር ቤቱ በረቂቅ ደንቡ ላይ ከተወያየ በኋላ ግብአቶችን በማከል በፌዴራል ነጋሪት ጋዜጣ ላይ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል ሙሉ በሙሉ ወስኗል።
አድማጮች አሁን ደግሞ ከውጪ ወዳገኘነው መረጃ እናልፋለን። ውጊያው በከረረበት በዚህ ወቅት ደቡብ ሱዳን በታህሳስ ወር ምርጫ ልታካሂድ መሆኑ ታውቋል። ለዓመታት ከዘገየ በኋላ ደቡብ ሱዳን በእርስ በርስ ጦርነት አፋፍ ላይ ብትገኝም በታህሳስ ወር ምርጫ ለማካሄድ ግን ተዘጋጅታለች ተብሏል። በፕሬዝዳንቱ የሚመሩ የመንግስት ኃይሎች ከምክትል ፕሬዝዳንቱ ጋር መጠነኛ ግንኙነት ካላቸው ቡድኖች ጋር በመዋጋታቸው ባለሙያዎቹ ሀገሪቱን ወደ ሙሉ የእርስ በርስ ጦርነት ልትመለስ እንደምትችል በማስጠንቀቅ ላይ የሚገኛሉ። ግጭቱ በ10 ሺዎች የሚቆጠሩ ሰዎችን ከመኖሪያ ቀያቸው እንዲፈናቀሉ ያደረገ ሲሆን የእርዳታ ድርጅቶችም በተደጋጋሚ ጥቃት እየደረሰባቸውና ተግባራቸውን ለማከናወን እየተቸገሩ ይገኛሉ። አድማጮች የኢትዮጵያውያን ከሆነው ኢትዮ ኤፍኤም 107.8 የቀን 8 ሰዓት የሙሉ ሰዓት ዜናዎቻችን ይህንን ይመስሉ ነበር። በቀጣይ የአየር ሰዓቱን ታዲያስ አዲስ ይረከባል። ቆይታችሁን ከኛ ጋር ታደርጉ ዘንድ የአክብሮት ግብዣችን ነው።